እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ብቻ። ከውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላልና ግርማውን ለመንግስቱ ሰጥቶ ለእኛ ግን ትህትናውን የሰጠ እሱ መልካሙ ንጉሥ ማን ነው? እግዚአብሔር። እስቲ 500 ብር ያዝና ከሚሊዮኔሮች ጋር እቁብ እንጠጣ እንዴት ነው በሏቸው እስኪ። አብዶ መሆን አለበት፣ ወደ ሕክምና ወሰዱት ነው የሚሉ። ሁልጊዜ የተዘጋውን በር ለማስከፈት እግዚአብሔር እኛን እየለመነ እኮ ነው፣ እጁን ዘርግቶ እባካችሁ ክፈቱ፣ እናንተ ቤት እራት መብላት እፈልጋለሁ እባካችሁን እያለ። ገበያ ላይ ሄደ ዶሮ ሰርቀ የሮጥክ ቤት ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን እንዋቀስ ብሎታል ብሎ ይጽፋል። ጆሮህን አንጠልጥሎ ነው እንጂ ዞ የሚሄድ። የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋል። ክርስቶስ ግን ሁልጊዜ አብሮናል። አብርሃም ሲበላ ለማየት እግዚአብሔር ከሰማይ ወረደ። ይህ ቁጣም ነገር ነው፣ ድንቅ ነገር እኮ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው ማክበር። እግዚአብሔር አያስፈራራም። እግዚአብሔር ለምሳሌ ነገስታት ሲመጡ ምንድን ነው ሽብር ነው የሚፈጥሩት። የዚህ ዓለም ሰዎች ባለስልጣን ሲመጣ ዞር በል፣ ግለጥ፣ ክፈት ያለ ነው የሚመጣው። እግዚአብሔር ሲመጣ ግን እንደዚያ ብሏል። ወደ አዳም ሲመጣ ምን እያደረገ መጣ ነው? እያንኮሻኮሸ እንትኑን ቅጠሉን ድቅቅ እየቃስ እያደረገ። ለምን? አዳም እንዳይደነግጥ። እግዚአብሔር እያስፈራራ አይመጣም፣ እየፈለገ ነው የሚመጣው። እንደ እናት እንደ አባት ነው የሚመጣው። እግዚአብሔር እያንኳኳ ነው የሚመጣው። እግዚአብሔር አመጣጡም የምህረት ነው። እያስፈራራ አይመጣም። እንኳንስ ሊቃውንቱ እንደሚተረጉሙልን እንኳንስ እግዚአብሔር የእግዚአብሔር መልአክ ፍርሃት አርቆ መናገር ልማዱ ነው አይደል የሚሉን። ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል መጥቶ ዘካርያስ ሆይ አትፍራ የሚለውን ሲተረጉም ሊቃውንቱ ለመልአክ ፍርሃት አርቆ መናገር ልማዱ ነውና ማርያም ሆይ አትፍሪ። እግዚአብሔር ማስፈራራት አይፈልግም። ዳኛ ነኝ እንደዚህ ነኝ። ቅዱስ እንጦንስ አንድ ቀን ገዳም ውስጥ እያለ አርዲቱን ሰበሰበና ወንድሞቼ አቤት፣ እኔ እግዚአብሔርን አልፈራውም አሉ። የጥበብ መጀመሪያው እግዚአብሔርን መፍራት ነው ተብሎ ተጽፎ ነው እንዲህ አንተ እንደዚህ የምትላሉት? እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላልና አላቸው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ምን ይጥላል አለ ደግሞ ቅዱስ ዮሐንስ? ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 እና እግዚአብሔርን እወደዋለሁ እንጂ አልፈራውም አለ ቅዱስ እንጦንስ። አሃ ነው እንዴ ብሎ ገባቸው አርዲቱ። እግዚአብሔር የሚያስፈራ አምላክ አይደለም። ስነ ስርዓት ደረጃን ጠብቀና እኔ አንተ ጋር አልነጋገርም አይልም። ከሁሉ ሰው ጋር በትህትና ያወራል እግዚአብሔር። ከሁሉ ሰው ጋር አንድ ሰው ከግር ጥፍሩ እስከ ራስ ጠጉሩ ድረስ ራቁቱን ሆኖ ንጉሥ ሆይ እንዴት ውለዋል ማመልከቻ ላምን መጀመሪያ ልብስ ለብሰናል ይላል አይልም። እግዚአብሔር አዳምን ያነጋገረው ግን ራቁቱን ነው። እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ብቻ ነው። ሰው ሁሉ እንትን አርገህና እንደዚህ አርገህና እንዲያርገ ልበስ እንደዚህ አርገህና ወደ ፍርድ ቤት ሲገባ እንደዚህ ነው፣ ወደ ፖሊስ ጣቢያ ሲገባ እንደዚህ ነው፣ ልብስ እንዲያርግ ሱሪ እንዲያርግ ተብሎ ነው የሚገባው። እንዲው እንደሆነው ሆኖ መጥቶ ሰው የሚያነጋግረው ዳኛ እግዚአብሔር ብቻ ነው። እንደሆኑት ተሆኖ ተመጥቶ የሚያነጋግረው እርቃንን ብቻ አይደለም፣ ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እሱ መልካሙ እረኛ እሱ ክርስቶስ። እጃችሁን ሳትታጠቡ አትንኩኝ። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማሉ። ጌታችን ኢየሱስ ክርስቶስ ቀድሞ በብሉይ ኪዳን ከሙሴ ጋር ተነጋግሯል። እንደ ባልንጀራ ነው የሚለው። ባልንጀራ ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገር ነበር። ከባልንጀራው ጋር እንደሚነጋገር ወርዶ እግዚአብሔር ከአብርሃም ጋር የተናገረው ዝቅ ብሎ ነው። እግዚአብሔር ነቢያትን ያናገራቸው በራሳቸው ድምፅ ነው፣ በሚሰማቸው ዝቅ ብሎ። እናት ለልጇ ዳቦ ለማለት ባቦ ትለዋል። ድምፅ አበላሽታ ነው የምትነግረው፣ እንደሱ አርጋ። እግዚአብሔር ወርዶ በሰው ቋንቋ ነው ያወጋ። ማንም ሰው አሁን እኛ እንኳን በትርጓሜያችን ስንተረጉም ትልቅ ሰውን ከመንገድ አቁሞ ማነጋገር ፈሊጥ አይደለምና ነው የሚለው ሊቃውንት እንኳን ሲተረጉሙ። ትልቅ ሰውን ከቤት መንገድ አቁሞ ማነጋገር ፈሊጥ አይደለምና እቤት የት ታድራለህ አሉ ተብሎ የሚተረጉም። ጌታ ግን መንገድ አሁን ለምሳሌ የአንዲትን ሀገር ጠቅላይ ሚኒስተር አንዴ ቆዩኝ ቢላቸውስ መንገድ ለመንገድ እየሄዱ ያዝልኝ ሰላይ ይሆናል ምንትስ ይሉ ይሆናል። ጌታሳ ለዚያውም ፕሮቶኮል ተጠብቆ ተለብሶ ነው። ጌታሳ
ድሪቶ የለበሱ ዕውሮች የዳዊት ልጅ ሆይ ማረን እያሉ ተከተሉት። ማቴዎስ ወንጌል ምዕራፍ 9 ላይ ቆያቸው። ምንድን ነው የምትፈልጉት አላቸው። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ ምንድን ነው የምትፈልጉት አላቸው። ዓይናችን እንዲበራልን ነው። ይህን ማድረግ እንደምችል ታምናላችሁ? አዎን ጌታ ሆይ እንደ እምነታችሁ ይደረግላችሁ። ዘማዊቱን ሴት ቁጭ ብሎ አነጋገራት ክርስቶስ። ቁጭ ብሎ ውሃ ቀጂቱን ለማነጋገር በቀትር ቀጠሮ ይዞ ሄደ ክርስቶስ። ግርማውን ለመንግስቱ ሰጥቶ ለእኛ ግን ትህትናውን የሰጠ እሱ መልካሙ ንጉሥ ማን ነው? እግዚአብሔር ነው። እንደዚያ ቢሆን ኑሮ እኛ በስንት ዓመታችን እግዚአብሔርን የማነጋገር ወረፋ ይደርሰን ነበር። ቅዱሳኑ ብቻ አናግረው እስከሚጨርሱ ስንጠብቅ በቃ ምናልባትም እንደ ዳዊት እንዲህ የሚል ቃል ይሰጠን እንችል ይሆናል። ዓይኖቼ መቼ መጥተህ ደስ ታሰኘኛለህ እያሉ አንተን በመጠበቅ ደከሙ ማለት እንችል ይሆናል። አሁን ዕውሮችን ያነጋግራል ምናምን ስላችሁ እኮ እኛን ማለት ነው። እኛ ዕውር አይደለንም ነን፣ ማየት ያለብንን የማናይ ዲዳ ነን፣ ደንቆሮ ነን፣ የተዳደፍን ነን። ግን እግዚአብሔር ይሰማ፣ ጸሎትን ይሰማ። ይሄ እግዚአብሔር መልካምነት። እግዚአብሔር የሚያስደንቀው ከእኛ ጋር መኖሩ፣ እኛ ጋር አብሮ ይኖራል። ለዚህም ነግሮናል። በመካከላቸው እንድኖር ምን ይበሉልኝ አለው እግዚአብሔር ለሙሴ? መቅደስ ይስሩልኝ አለ። ኦሪት ዘጸአት ምዕራፍ 24 ቁጥር 9 በመካከላቸው እንዳድር መቅደስ ይስሩልኝ። እግዚአብሔር ከእናንተ ጋር ነኝ። አብርሃምን እግዚአብሔር ምንድን ነው ያለው? ካንተ ጋር። ይስሐቅን እግዚአብሔር ካንተ ጋር፣ ኢያሱን እግዚአብሔር ካንተ ጋር ነኝ፣ ዳዊትን እግዚአብሔር ካንተ ጋር ነኝ ነው ያለው። ኤርምያስን እግዚአብሔር ካንተ ጋር ነኝ። አሁን ይሄ እግዚአብሔር ከእኛ ጋር ነው ማለት ቀላል መስሏቸዋል እናንተ? እግዚአብሔር ከእኛ ጋር ነው። እስኪ አንድ ጥያቄ ልንገራችሁ። ወንዶችን ነው የምጠይቅ። ይሄን ዓለማውያኑን ነው። እጇ እንደዚህ ያለ፣ ዓይኗ እንደዚህ ያለ የጠፋ፣ አንገቷ ደግሞ እንደዚህ የተጣመመ፣ እግሯ የተወላገደ፣ ጆሮዋ የማይሰማ፣ አንደበቷ ስትናገር ጀጀች የምትል ሴትዮ መጣ አግባኝ ብትላችሁስ እሺ ትላላችሁ? እሺ አትልም። ሰውዬ ባለዳባም ከባለዳባ ባለካባም ከባለካባ ነው የሚሉት ሊቃውንት ተረጉ። ሰው መሰሉን ነው። እቁብ ሲገባ ከማኑ ጋር ነው? ከመሰሉ ጋር ነው። እስቲ 500 ብር ያዝና ከሚሊዮኔሮች ጋር እቁብ እንጠጣ እንዴት ነው በሏቸው እስኪ። አብዶ መሆን አለበት ወደ ሕክምና ወሰዱት ነው የሚሉት። ማህበር እንጠጣ ምናምን ብትሉ ማለት ነው። ሰው ከመሰሉ ጋር ነው የሚውሉ። አይታችኋቸዋል። አሁን በከተማ ያሉ እህቶቻችን ምን ያደርጋሉ? ክርስትና ሲያስነሱ አንድ አይነት ልብስ ያሰፋሉ። ለክርስትናው ብቻ ማለት ነው። ይሄ ሰው መሰሉ ጋር ነው የሚኖረው። እግዚአብሔር እሳ ከማንም ጋር ይኖራል። ከማንም ጋር ነው የሚኖረው። እንደዚህ ያለ አይታችሁ ታውቃላችሁ? ከማንም ጋር ሰው ከትልቅ ሰው ጋር ወይ ከሚበልጠው ጋር ነው የሚኖረው ወይ ከመሰለው ጋር ነው የሚኖረው። ሰው ከሚበልጠው ጋር የሚኖረውም እጠቀማለሁ ካለ ነው፣ ለመጠቀም ነው የሚኖር። ካልሆነ ግን እሱ ከሚበልጣቸው ሰው ጋር ቢኖር ይሻላል። መበለጥ አይፈልግም። እግዚአብሔር ግን ከማንም ጋር ይኖር። ንጉሥ ከሰራዊቱ ጋር እንደሚኖረው አይደለም የሚኖረው። እግዚአብሔር ንጉሥ ከሰራዊቱ ጋር፣ ባለጸጋ ከሎሌው ጋር እንደሚኖረው አይደለም የሚኖረው። ምን ሆኖ ነው የሚኖረው? እግዚአብሔር አባት ከልጁ ጋር እንደሚኖር፣ ቅርንጫፍ ከግንድ ጋር እንደሚኖር እግዚአብሔር እንደዚያ ሆኖ ይኖር። ጌታ እሳ ደግሞ ሲናገር በሐዲስ ኪዳን እሳ ደግሞ ክርስቶስ ወንድማችን ሆኖ ይኖራል። ዕብራውያን ምዕራፍ 2 ቁጥር 12 ላይ ወንድሞቼ ማለትን አያፍርም፣ ደማዊት ነፍስን፣ ነባቢት ነፍስን፣ ስጋን፣ አጽምን፣ አምትንትን ነስቶ ተዋህዷልና ወንድሞቹን በስጋና በደም ስለመሰላቸው ወንድሞቼ ማለትን አያፍርም። የለበሰውን ስጋ ከመላእክት ይዞት አልመጣም፣ ከአብርሃም ዘር ለብሶ ተዋህዷል እንጂ። ስለዚህ የአብርሃምን ዘር ስለለበሰ የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም። ጌታችን ኢየሱስ ክርስቶስ አብሮን ይኖራል። አብሮን ከኛ ጋር እራት ይበላል። እስካሁን የአንድ ሀገር ንጉሥ የሳር ጎጆ ካላት ከአንዲት ድሃ ቤት ገብቶ ዛሬ ከአንቺ ቤት ምሳ በላለሁ ቢለን የሚሰማትን ደስታ አስባችሁታል? ቤቷን ለቅልቃ ጠርጋ የሚወለወል ባይሆን ትለቀልቀዋለች በከብቶችበት ባይኖራት ተውሳ። ንጉሱ እኮ ከኔ ቤት እንጀራ ሊበሉ ነው፣ ወሬዋ ሲያተርፋል እየዞረች ንጉሱ ዛሬ እኔ ቤት ምሳ ነው የሚበሉ። በበነገው ሰው ቢያገኛት ትናንት ምን ሳደርግ እንደዋልኩ አውቀሻል? ምንድን ነበር እንዴ? አልሰማሽም? ለጓደኛው ይሄማ እንዴት ሞተሻል እንዴ? ምንድን ነው? ኧረ ይገርማል። መናገር ስትችልም ቢሆን አጓጉታል። እሱ ስጋን፣ ነፍስን፣ አጽምን ምንድን ነው? ይሄ ጤነኝነት አይመስለኝም። ሌላ ደግሞ እንዴት ንጉሱ ከኔ ቤት ነው ምሳ ይበል? ንጉሱ እኮ ከባለስልጣን ጋር ስትቀመጥ በአንተና በሰውየው መካከል 2 ክንድ መሬት አስቀምጠ ተቀመጥ ነው። በወዳጅነት ጊዜ የሰለለውን በጠብ ጊዜ አንስቶ ይፈርድብሃል። የባለስልጣን ወዳጅነት መልሶ ያጠምዳል። ክርስቶስ ምንድን ነው የሚያደርገው? እኔ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቻ አብሬው ምን እበላለሁ አለ፣ እራት እበላለሁ አለ። ወይ ጉድ! እባካችሁ ክፈቱልኝ፣ እናንተ ቤት ራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ንጉሱ መጥተዋል፣ ራት ከእናንተ ቤት ነው ከተሻለም እባካችሁ ቤቱን ክፈቱና ራት ለምኖ። ይኸው ክርስቶስ ነው እሱ። እግዚአብሔር እኛን እየለመን አይደለም። የበር ክፈቱልኝ ልመና እኮ ነው። ሁልጊዜ ስብከት እኮ ለዚህ ነው እንጂ የንግግር ዲስኩር አይደለም እኮ ይሄ። ሁልጊዜ የተዘጋውን በር ለማስከፈት እግዚአብሔር እኛን እየለመነ እኮ ነው፣ እጁን ዘርግቶ። እባካችሁ ክፈቱ፣ እናንተ ቤት ራት መብላት እፈልጋለሁ፣ እባካችሁን
እያለ ስብከት የሚደጋገመው እኮ ለዚያ ነው። በሩ እስኪከፈት ድረስ። በሩ ከተከፈተ በኋላማ ከዚያ በኋላ እግዚአብሔር ገብቶ ራሱ ይዋሃዳል እና እግዚአብሔር ከእኛ ጋር መኖሩ በጣም ነው የሚያስገርም። 3-4 ጊዜ ካበሸቀችው ሚስቱ ጋር ሰው መኖር አቅቶታል። እባካችሁ ተው፣ እንዲሁ ልጆችን ተስማምታችሁ ሳድጉ። አይ በቃኝ፣ በቃ ያላወቃችሁት ነገር አለን የሚለው ሰው በቃኝ። ሚስቱ ሳትይ በቃኝ። እንግዲህ እንዲያው የሞተችው እናቴን ወይዘሮ አሰለፈችም ወይም እንትናን ይሁንብኝ የሚለው ሰው አብረን በቃኝ። ምናልባት የተጣለው 3 ቀን 4 ቀን ሊሆን ይችላል። ምርር የሚለው ሰው ስልችት። እግዚአብሔር ግን በቃኝ ብሎን አያውቅ። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ። ግን በቃኝ አይደለም፣ የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያደር ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋል። ክርስቶስ ግን ሁልጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖር፣ ተለይቶን አያውቅም። በዚህ ቸርነቱ እግዚአብሔርን እናመሰግነዋለን። እግዚአብሔር በጣም የሚያስደንቀው ደግሞ ተንከባካቢነቱ ነው እና የሚያስብልን ነገር ይገርማል። እግዚአብሔር አሁን እኛ የሚመስለን ስንጸልይ የሚያስበን እግዚአብሔር ነው የሚመስለን፣ ወይም የሆነ ነገር ስናደርግ። እግዚአብሔር በጣም የሚገርመው እናት ለልጇ ከምትጨነቀው በላይ ያስብልናል። አሁን ያስብልናል ማለት እውቀቱን አይደለም የምነግራችሁ። እግዚአብሔር እኛን ያስበናል አይረሳንም አይደለም የምናገረው። እግዚአብሔር እናት ታስብልናለች ማለት ምን ማለት ይመስላችኋል? እናቶች ልጆቻቸው ሲበሉ ትክ ብለው እንደሚያዩ ታውቃላችሁ? ለምንድነው የሚያዩት? በእርግጥ ርቦት የሚበላው ልጅ ነው ለምሳሌ የሚመቸው እንጂ የከተማው ልጅ ለምሳሌ አይመችም። እየተስፈራራ ነው የሚበላ። ወይ እሸልምሃለሁ ተብሎ ነው የሚበላ፣ ኬክ እንድገዛልህ፣ ወይም ደግሞ እንትናን እጠራዋለሁ አናትክን እንዳይል ተብሎ ነው የሚበላ። ጅብ መጣብህ ተብሎ ነው የሚበላ የከተማ ልጅ። ወይ ጉድ! እንዲያው የዋህ ነው እኮ ነው የከተማ ሰው ደጉ። አልበላም ማለት ቶው ችግር የለም ይበላል። እኔ አልፈልግም ፓስታ አልበላም እኔ እንትን ነው የምበላው ቶው ጌትየቶ ጠዋት ቆሎ ለምኖ ይበላል። ለብረት የሚለመነው እሱ ልጅ በራብ አይሞትም። የከተማ ሰው ጅል ነው። ዝም ብሎ ማብላት ወዲያው በ10 ዓመቱ ምሰሶ ያህላል። ያለ ጊዜው ያድጋል። ተነግሮ የማይሰማም እና እናቶቻቸው ልጆቻቸው ሲበሉ ትክ ብሎ ያል ጉርስ ያደርጋቸው እነሱ የበሉ ያህል ይሰማ። እኔ ስሜቱ ሁሉ የሚሰማቸው ነው ይመስል ሲጎርስ። እንኳን እናታችን ወላጅ እናታችን እኮ ጎረቤት ቀትር ውለን ወይ በፀሐይ መጥቶን ሲገባ እናቶ የጎረቤት እናቶች እርጎ ይሰጡ ገጠም አድርገን ስለ ወይም ግድ ጉርስ ልጄን ርቦት በደንብ መብላታችን ለራሳቸው ይሰማቸዋል። ከዚያስ ልጅ እንዲከፋበት አይፈልጉም። አይደለም እንዴ? ጠዋት ልጁ ወጥቶ ሲሄድ እንደው እናቶች የሚቀቡት ቅቤ ባይኖራቸው እጃቸውን ውሃ ይነክሩና ብስ አመዱ እንዳይከፋበት ነው። ቡላ ሆኖ እንዳይወጣ እንዲያምርበት ይፈልጋሉ። እግዚአብሔር እኮ እንደዚያ ነው ማለት ምሳሌ ነው እንጂ አይመጥነው። አሁን እግዚአብሔር አብርሃም ሲበላ ለማየት አልወረደም? ይሁን እንደዚህ እና እግዚአብሔር ሊበላ ነው እያጣበቀ ጉርስ ስለያል አብርሃም ሲበላ ለማየት እግዚአብሔር ከሰማይ ወረደ። ይህ ቁጣማ ነገር ነው። ድንቅ ነገር እኮ ነው። እግዚአብሔር አብርሃምን ለማብላት እየበላ እየመሰለ አብርሃም እግዚአብሔር በላ እንዲበላ አብርሃም 3 ቀን ስለራበው የአብርሃም ራብ ለእግዚአብሔር ይገደዋል። አብርሃም እሳ አይ እንግዲህ በዝናብ አብቅዬ በፀሐይ ስዬ ሰጥቻለሁ በበላ ብላ ሲርቦ ይበላዋል ተቆጫሉ ነው ወይስ ደግሞ እስቲ ይሁት ማምላክት አንድ መልአክ ልኮ ወይ ሚካኤል ወይ ገብርኤል አብርሃም ብላ አይዞ ብላ ብለዋል እግዚአብሔር ብሎ መልአክ ይችላል ራሱ ወርዶ አብርሃምን እግዚአብሔር ራት አበላ። ይሄ የእግዚአብሔር ቸርነት። እግዚአብሔር እናት ለልጆቿ እንደምትጥቅም ቁልፉን አሁን የታችኛውን ቁልፍ የሸሚዙን ወደ ላይ አድርጎ ቢቆልፈው ቶሎ ብላ የምታየው ማናት? እናቱ ናት። በልበል ይሄን ቁልፉን ወደዚያ አውርደው ቆልፈው የምትለው እግዚአብሔር እንደዚያ ሲያደርግ አልሰማችሁትም? እስቲ ኦሪት ዘጸአትና ዘዳግም ላይ ሂዱና ይዩት። የአሮንን የደረቱን ቁልፍ እዚህ ላይ ትከልለት፣ እጅየው ላይ እንደዚህ ያርግለት፣ በደረቱ በኩል እንደዚህ ያለ ማንጠልጠያ ይኑረው። ወይ ግሩም! ለአሮን ለልብሱ ጌጥ አብጅለት፣ ወርቅ ጥለፍበት፣ እንቁ አንጠልጥልበት። አባ ጊዮርጊስ ሲናገር መጽሐፈ እንጀራ 7 ላይ ሲናገር አሮን እንደተሸለመ ኮከብ በእስራኤል መካከል ሆኖ ሲታይ ብርሃንን ለብሶ እንደሚታይ ኮከብ ያበራ ነበር ይለዋል። ያንን የሚያስጌጥ አሁን የደረት ቁልፍ ይሄ እኮ ቀልድ ነው የሚመስል ጎበዝ። የደረት ቁልፍ ትርከልለት፣ እጅ ያርግለት። እግዚአብሔር እንደዚህ እያደረገ ልብስ ሲያሰፋው ቁሞ አይገርማችሁ? ጥለት አርግበት ልብሱ ላይ እያለ እግዚአብሔር እንዲያምርብንም ይፈልጋል። ይፈልግ። ይሄን አትልበሱ ይሄን አትሉ የሚለው እግዚአብሔር ዝም ብሎ መብት አፋኝ ስለሆነ አይደለም፣ ሳይሆን የሚያምር
የሚያምርብንን የሚያውቅ የማያምርብንን እምቢ እያደረግን ካስቸገርንሳ እናት አዲስ ልብስ ለብሳ በልዬ ዛሬ ከነገሌ ሰርግ ልንሄድ ነው ይህን አዲስ ልብስ ልበስ ብላ ታለብሰዋለች። ሂድ ወሳጅ ጭቃውን ጥፍ 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 በቁንጥጫ ርር ታደርገዋለች። ጠልታው እኮ አይደለም ምን እንዳይል ነው እንዲያምርበት ብላ ትቆነጥጠዋለች። እግዚአብሔርም የማያምርበንን ጭቃ እያቦካን እምቢ ያልነው በቁንጥጫ ርር ያደረገ። ቁንጥጫው በሽታ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ስደት ሊሆን ይችላል። እግዚአብሔርም ይቆነጥጣል። ለምን? ለልጆቹ ጌጥ ያስባልና እግዚአብሔር እንደዚያ ነው የሚያስብልን አምላክ። እግዚአብሔርን ማሰብ ካቆምን ስንት ወራችን፣ እሱ ግን ሁልጊዜ ያስብልን። እንዲህ የሚያደርግ እግዚአብሔር። የዚህ ዓለም ሰው ምንድን ነው ሲያስቡት ምን ይላል? ሲተውትሳ ይተዋል። ቴክስት ስታደርግለት ምን ያደርጋል? ቴክስት ስትደውልለት ምን ያደርጋል? ይደውላል። ስታበላው ያበላል። ስታከብረው ከመንግስት የምናምን የመስሪያ ቤት ፖሊሲዎች አንዱ ምንድን ነው? መከባበር አይደል? ምናምን የሥነ ምግባር መርሆች ወደ ምናምን አላውቅም፣ ብቻ 12 የሥነ ምግባር መርሆች ይመስሉኛል። መከባበር ቤተክርስቲያን ውስጥ ግን መከባበር የለም፣ ማክበር ብቻ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው? ማክበር። ኦርቶዶክሳዊነት ከዚህ በላይ ነው። የሚያከብርሁን አክብር አይደለም፣ የሚወዱህን ውደድ አይደለም፣ የማያከብርሁን አክብር። እና እግዚአብሔር ሳናከብረው አክብሮናል፣ ሳናስበው አስቦናል፣ ስንሸሸው ተከትሎናል፣ ስንጠፋ ፈልጎናል፣ ስንጠላው ወዶናል። እግዚአብሔር መልካም ነው። ሌላው እግዚአብሔር የሚያስደንቀው ምህረቱ ነው። ምህረቱ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ምህረቱ እና ቸርነቱ፣ ይቅርባይነቱ እጅግ የሚያስገርም ነው። ምህረቱ የሚገርመው ምንድን ነው? ሰዎችን በንጽህና ፈጥሯል። ከዚያስ እንዳይበድሉ ሕግ ሰርቷል። መጨረሻስ በንጽህና ፈጥሮ አደፍ። ከዛ መልሶሳ ደግሞ መጀመሪያ የሰጠኋችሁን ፍጥረት ለምን አቆሻችሁ አይደለም የሚለው ሰው ይበድላል ብሎ እንዳሁነ እንደገና ደግሞ ሕግ ሰራ። እንደገናስ መምህር ሾመ፣ አስተማር። ይህ ምሕረቱ ነው። ይህን ሁሉ አድርጎ ደግሞ ስንበድልሳ ይህን ሁሉ አድርጎ ሲያበቃ ደግሞ እንደገና ደግሞ ምህረት ለመስጠት የሚመጣ ማን ነው? እግዚአብሔር ነው። የእስራኤልን ነገር ትሰሙታላችሁ። እኔ ኢሳይያስና እስራኤል ላይ ያሉ ሁለት ሀሳቦች ይገርሙኛል። አንደኛው እስራኤል እግዚአብሔር ፈርዖንን አጥፍቶ ከግብፅ አውጥቷቸው መና ከደመና ውሃ ከጭንጫ አፍልቆ እየመገባቸው ባህር ከፍሎ አሻግሯቸው ሙሴ ተራራ ቢሄድ ምን አድርገው ነው የቆዩት? ጣዖት አቁመው ቆዩት። በኋላ እግዚአብሔር ለሙሴ የተናገረው ምንድን ነው? ሙሴ አቤት እስራኤልን ላጠፋቸው ነው። ኧረ ተው እንጂ ማነው እንደዚያ የሚለው? በረሃ ወስዶ የሚያበላቸው ሲያጣ ጊዜ ፈጃቸው ይበሉ ብለን እግዚአብሔርን ስለ ክብሩ ጠፍቶት ሙሴ ሊመክረው ነው። እንደዚህማ አይደረግም። እንደገና እነሱ ከብታጠፋ እኔን አጥፋኛል። አይሆንም ላጠፋ ነው አለው። እንግዲያማ እኔን አጥፋኛል በል። እንደዚያማ ከሆነ ውረድና ምከራቸው። ይቅርበል እግዚአብሔር። ይሄ እንደሚገለግል እኔ ድሮዋን ተውት በሉ። እስራኤልን ለመማር ብሎ ምን ይላል? ዶ ላጠፋቸው ነው የተወኝ። እነማን ዞት ነው እንዳያጠፋ? ሙሴን አማክሮን የሚያጠፋ እግዚአብሔር ሙሴ እግዚአብሔርን እጁን ሊይዘው ነው። ምህረት ለመስጠት የሚለምን አምላክ። ይህ ማለት ምን ማለት ነው? እባክህን አምጣና አስታርቀኝ እንደማለት ነው። አምጣና አስታርቀኝ። አሁን እኛ ገሌን ድን ታረቀኝ አስታርቁኝ ማለት ውርደት ነው የሚሆን። እኔ እንዴት አድርጌ ነው እሱን የምለው? የበደለ እሱ ቤት ክብሩ ነወጋ። እንዲሁ ወገኞች እኮ ነን ማምላክ። እግዚአብሔር ወርዶ ለምኖ እየታረቀ እኛ አልታረቅም ልቀቀኝ። እንዲሁ እኛንማ እንዲሁ ምን ይሻለናል? ኩራታችን እንዲሁ እኮ እንዲሁ የድፍድፍ ኩራቱ አሉ ውሃ እስኪገባው ታውቃላችሁ። ድፍድፍ ጎብ ብሎ ይቀመጣል ጋኑ ብሎ ምን እስከሚጨመርብን ዋ ነው እንዲሁ የድፍድፍ ኩራት የምንኮረው እኔ አልታረቅም እንዴት ብሎ። እኔ እኮ አንተ ታውቃለህ አባቴ ቀኛዝማች ገሌ፣ እናቴ ወይዘሮ እመቤት ምናነት፣ በአባቴ የቄሰር ባጎቴ የሰጢት ታዘር፣ አንተ ግን ሌባ ነህ። ይነሱ ሊሆኑ ይችላል። እኔ እኮ እንደዚህ ታውቃለህ። ከቤቴ እኮ ያልበላ የለ ከሌላ ያላገኘው ምን አለ? ሁሉን ተቀብሎ ነው ሰው የሚኮራ። አልቦዛ ያስተአብይ የሚያኮራ ምንም የለ። እንዲሁ የሰው ኩራቱ አመድ ትቢያ የሆነ ሰው ኩራቱ ይገርም። ኧረ ተው እንታረቅ። እውነት የኩራት የትም አያደርስም። እንዲሁ ጋቢ የለበስን እኮ እንዲሁ አፈሮች እኮ እንዲሁ እነኋ እነ እሳት እነ ነፋስ እኮ ነው ተዚህ ተቆልለው እንዲህ የሚሉ ሌላ እኮ አይደለም ሰው። እና እግዚአብሔር ለምኖ ታረቅ። ኢሳይያስ ላይ መጣና ደግሞ ይላል ኑ እንዋቀስ ይላል እግዚአብሔር። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። አሁን ፍጡር ከፈጣሪው ጋር ኑ እንዋቀስ ይላል አይልም? እውነትህን ነው። ይህ እኮ የማይመጥን ነገር ሰምታችኋል። አሁን አንድ ገበያ ላይ ሄደህ ዶሮ ሰርቀህ የሮጥክ ቤት ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን ኑ እንዋቀስ ብሎታል ብሎ ይጽፋል። ጆሮህን አንጠልጥሎ ነው እንጂ ዞ የሚሄድ እንዲሆን የእውነቴን እኮ ነው የምነግራቸው። እግዚአብሔር የሰራዊት ጌታ ኑ እንዋቀስ ሲል መላእክት እንደ ሻሽ የሚነጠፉልን ጌታ መጥቶ ኑ እንዋቀስ ሲል ይመጥናል አይመጥንም? ስለዚህ እግዚአብሔር መልካም ነው በሉ። የበደለ ሳይለምን ተበዳይ ለምኖ የሚታረቅ እየቻለ እንደዛ የሚያደርግ እግዚአብሔር ነው።